ሰላም ውድ የናቲ ፊልምስ ቤተሰብ፣ እንግዲህ እንደተለመደው አሪፍ ፊልሞችን ወደ እናንተ ማድረሳችንን እንቀጥለናል። ነገር ግን እባካችሁ ላይክ እና ሰብስክራይብ ማድረግ ለእናንተ በጣም ቀላል ነገር ነው፣ ለኛ ደግሞ በጣም ትልቅ ነገር ነው። ስለዚህ እባካችሁ አይታችሁ ዝም ብላችሁ ከምትወጡ ላይክ እና ሰብስክራይብ ያደረጋችሁ እኛ መደገፋችሁን አትርሱ። ለዛሬም ይዘንላችሁ የመጣነው የፍቅር ፊልም ይሰራ ስላላችሁ ዩር አይስ ሴል የተሰኘ በ2020 የወጣ የጃፓን ያበደ ፊልም ይዤላችሁ መጥቻለሁ። እንደምትወዱት በጣም እርግጠኛ ነኝ። ስለዚህ ላይክ በማድረግ ጀምሩት። ትዕይንታችን የሚጀምረው አንቶኒዮ ሺናዛኪ የተባለ ልጅ እያስመለከተን ነው። ትዕይንታችንም እንደሚያሳየን ከሆነ አንቶኒዮ የሚኖረው በጣም በጠባብ አፓርታማ ውስጥና እንዲሁም ደግሞ የሚኖረው ብቻውን ነው። በተጨማሪም ደግሞ በጣም ጎበዝ የሆነ ቦክሰኛ ነው። ከዚህ በፊት ከተለያዩ የወንጀል ቡድኖች ጋር በመሆን የተለያዩ አሰቃቂ የሆኑ ወንጀሎችን ፈጽሟል። በዚህም ምክንያት ለብዙ ጊዜ እስር ቤት አሳልፎ የወጣ ሲሆን አሁን ላይ ግን ያንን ህይወት ሙሉ ለሙሉ በመተው ሌላ ስራዎችን መስራት ጀምሯል። አንቶኒዮ አሁን ላይ ምንም አይነት ጓደኛ የሌለው ሲሆን ራሱንም ከዚህ ህይወት ለማውጣትና የተለያዩ የተሻለ ስራዎችን ለማግኘት እየለፋ ነው። በቀጣይም አንድ ስራ ያገኝና ይቀጠራል። ይህም ስራ የተለያዩ መኪኖች ፓርክ ለማድረግ ሲገቡና ሲወጡ መከታተል ነበር። አንቶኒዮ ምንም እንኳን ስራ ቢያገኝም ይህንን ስራ ግን አልወደደውም። ምክንያቱም እዛ ቁጭ ብሎ መኪኖች ሲገቡና ሲወጡ ከማየት ውጪ ምንም ያደርገው ነገር አልነበረም። ነገር ግን ሌላ የተሻለ ስራ እስከሚያገኝ ድረስ ይህንን ስራ ለመቀጠል ይወስናል። ስራውንም እየሰራ ባለበት ሰዓት ላይ አንዲት ልጅ ወደሱ ጋር ትመጣና ከዚህ በፊት በጣም ለብዙ ጊዜ እንደሚተዋወቁ አድርጋ ማናገር ትጀምራለች። በተጨማሪም አንዳንድ የሚበሉ ነገሮችና ለምሽት የሚሆን የሚጠጣ ነገር ትሰጧለች። አንቶኒዮ እዚህ ጋር በጣም ግራ ተጋብቷል። ምክንያቱም እሱ ህይወቱ ላይ ምንም አይነት ጓደኛ የለውም። እንዲሁም ደግሞ እያናገረችው ያለችውን ልጅ ከዚህ በፊት አይቷት አያውቅም። በዚህ መሃል ግን አንቶኒዮ አንድ ነገር ይረዳል። ይህም እሱን ለማናገር የመጣችው ልጅ አይነ ስውር ነበረች። እንዲሁም እሱን ከዚህ በፊት እንደሚተዋወቁ አድርጋ ስታወራው የነበረው ከዚህ በፊት ይህንን ስራ ሲሰራ የነበረውና አሁን ላይ ለቆ የወጣውን ሰውዬ እያናገረች መስሏት ነበረ። ትዕይንታችንም እንደሚነግረን ከሆነ ይህች ልጅ ሁልጊዜ እዚህ እንደምትመጣና ቀድሞ እዚህ ቦታ ይሰራ ከነበረው ሽማግሌ ጋር ጊዜ እንደሚያሳልፉ እንገነዘባለን። እሷም ቢሆን የምታናግረው ሰው እንደ በፊቱ አልሆን ስላላት መጠራጠር ትጀምራለች። በዚህም ጠረኑን በምታሸትበት ሰዓት ላይ የለመደችው ጠረን እንዳልሆነ ትገነዘባለች። አንቶኒዮም በዚህ ሰዓት ከዚህ በፊት የነበረው ሽማግሌ እንደለቀቀና እሷ አዲስ ሰራተኛ እንደሆነ ይነግራታል። እሷን በጣም በመደናገጥ ይቅርታ ትጠይቀውና ከዚህ በፊት ከነበረው ሽማግሌ ጋር ሁልጊዜ አብረው ጊዜ እንደሚያሳልፉና በተጨማሪም ደግሞ በዚህ ሰዓት የሚተላለፈውን የቴሌቪዥን ድራማ እንደሚከታተሉ ትነግሯለች። አንቶኒዮም ይህንን ከሰማ በኋላ የሰጠችውን ዕቃ በሙሉ ይመልስላትና ከዚህ እንድትሄድ ይነግራታል። እሷም ዕቃዎቿን ከተቀበለች በኋላ በድጋሚ ይቅርታ ጠይቃ ወደ ውጭ ትወጣለች። ነገር ግን ወደ ቤት ለመውጣት በምትወጣበት ሰዓት ላይ ውጪ ላይ በጣም ኃይለኛ ዝናብ እየዘነበ ስለነበረ እዛው ጋር ትቆማለች። አንቶኒዮም ይህንን ሲመለከት ወደ እሷ ጋር ይሄድና ዝናቡ እስከሚያባራ ድረስ ወደ ውስጥ ገብታ መቀመጥ እንደምትችል ይነግራታል። እሷም ግብዣውን ትቀበልና ዝናቡ እስከሚያባራ ድረስ ወደ ውስጥ ገብታ ለመቀመጥ ትወስናለች። እነሱም ውስጥ ከገቡ በኋላ ከዚህ በፊት ትመለከቱ የነበረው ድራማ እየታየ ስለነበረ በጣም ደስተኛ ሆና እሱ መመልከት ትጀምራለች። አንቶኒዮ በጆሮዋ እየሰማች ብቻ እንደዚህ ደስተኛ መሆኗን ሲመለከት በጣም ተገርሟል። ትዕይንቱ ካለቀ በኋላና ዝናቡም ካባራ በኋላ ወደ ቤት ልትሄድ ባለችበት ሰዓት ላይ ቅድም ላይ የሰጠችውን ምሳቃ ለምስጋና ይሆናል ብላ ድጋሚ ትሰጠዋለች። በተጨማሪም በሩ መግቢያ ላይ ያለውን አበባ ከዚህ በፊት የነበረው ሽማግሌ በጣም እንደሚወደውና ሁልጊዜ እንደሚንከባከበው አስታውሳ እሱም በየጊዜው ውሃ እያጠጣ እንዲንከባከብ ትጠይቀዋለች። አንቶኒዮም ያለችውን ከተስማማ በኋላ ተሰናብታ ወደ ቤቷ ትሄዳለች። በቀጣይም ሻወር ከወሰደ በኋላ ከዚህ በፊት የነበረውን አዛውንት ቤት ማስተካከል ይጀምራል። ቤቱንም ማስተካከሉ ከጨረሰ በኋላ ቅድም ልጅቷ የሰጠችውን ምግብ መመገብ ይጀምራል። በዚህ ሰዓትም ቅድም ላይ አበባውን በደንብ ተንከባከብ ያለችው ትዝ ይለውና ወደሱ በመሄድ አበባውን በሚገባ ውሃ ያጠጣዋል። ትዕይንታችንም ጠዋት ላይ ልጅቷን ያስመለክተናል። እሷን ብቻዋን የምትኖር ሲሆን ምንም አይነት አጋዥ የላትም። ነገር ግን ብቻዋን መኖሯ ያን ያህል ያልተመቻት አትመስልም። እንደውም ደስተኛ ህይወት እንደምትመራ እንመለከታለን። እሷም ለራሷ ቁርሷን አዘጋጅታ ከተመገበች በኋላ ወደ ስራ ቦታ ስትሄድ እንመለከታለን። የምትሰራውም የተለያዩ ጥሪዎችን መቀበል ሲሆን አንዳንዴ በሚከብዳት ሰዓትም አብራ የምትሰራዋ ጓደኛዋ እንደምትረዳት እንመለከታለን። በተጨማሪም ደግሞ አለቃቸው ወጣ ያለ ባህሪ ያለው ሲሆን ነገር ግን ለሷ ጥሩ ለመሆን እየሞከረ እንመለከታለን። እሷም ቢሆን ይህ ስራ ምንም እንኳን ቢያስቸግራትም ለአይነ ስውሮች ስራ ማግኘት ቀላል ስላልሆነ ሳትወድ በግዷ ስራዋን ለመቀጠል ትገደዳለች ማለት ነው። በቀጣይም ትዕይንታችን አንቶኒዮን ያስመለክተናል። አንቶኒዮም በፊት ላይ ይደባደበ ወደ ነበረው ስፖርት ቤት በመሄድ እሱም እዛ ስፖርት ቤት የሄደው በፊት ላይ በጣም አስቸጋሪ ስለነበረና መጥፎ ባህሪ ያሳያቸው ስለነበረ ለነሱ ይቅርታ ለመጠየቅ እንደነበር
እንመለከታለን። አንቶኒዮም ከዚህ ስፖርት ቤት የተባረረው የተለያዩ ወንጀል ስራዎች ላይ ይሳተፍ ስለነበረ ነው። በፊት ላይ የሰለጠነው የነበረው አሰልጣኙ ጂንም እሱ መምጣቱን ሲመለከት በጣም ተደስቷል። ነገር ግን የስፖርት ቤቱ ባለቤት አሁንም ቢሆን ለአንቶኒዮ ይቅርታ አላደረገለትም። ይህም እነሱ አሪፍ አድርገው አሰልጥነውት እሱ መጨረሻው ግን የወንጀል ስራዎች ላይ በመሆኑ በጣም ተበሳጭቷል። በዚህም መቼም ቢሆን ይቅርታውን እንደማይቀበል ያሳውቀዋል። ነገር ግን አሰልጣኙ ጂን ምንም እንኳን የስፖርት ቤቱ ባለቤት ይቅርታውን ባይቀበለውም እንኳን አንቶኒዮ ወደ ልምምዱ ተመልሶ ልምምዱን እንዲቀጥል መጎትኮቱን አላቆመም ነበረ። በዚህም አሁን ላይ ብዙ የልምምድ ቦታዎች እንዳሉትና ገብቶ ልምምዱን እንዲጀምር ይጠይቀዋል። ነገር ግን አንቶኒዮ አሁን ላይ ወደዚህ የመጣው ልምምዱን ለመቀጠል ሳይሆን እነሱን በፊት ላይ በጣም ስላስቀየማቸው ይቅርታ ለመጠየቅ ብቻ እንደሆነ ይነግራቸዋል። አንቶኒዮም እነሱን ይቅርታ ጠይቆ ከወጣ በኋላ በቀጥታ በፊት ላይ በጣም ጉዳት ላደረሰባቸው ሰዎች በመደወል ይቅርታ መጠየቅ ይጀምራል። በዚህም በጣም በሚያስደስት ሁኔታ ብዙዎቹ የደወለላቸው ሰዎች ይቅርታውን ተቀብለውታል። እሱም ይህንን ካደረገ በኋላ ወደ ስራ ቦታ ተመልሶ ስራውን መቀጠል ይጀምራል። እሱም ስራውን እየሰራ ባለበት ሰዓት ላይ ትናንትና የመጣችው ልጅ በተለመደው ሰዓት ትመጣለች። እሱም እንደተመለከታት ወዲያውኑ ወደ ውስጥ እንድትገባ ቢፈልግም ከሰዎች ጋር ግን ብዙ ማውራት ስለማይችል ዝም ብሏት ይቆያል። እሷም ቦታው ላይ ደርሳ ማንም ሰው እንድትገባ ስላልጋበዛት ወደ ሱቁ ዝም ብላ ትሄዳለች። አንቶኒዮንም ካገኘችው በኋላ ሽማግሌው ተመልሶ እንደሆነ ትጠይቀዋለች። እሱም በሚያሳዝን ሁኔታ እንዳልተመለሰና ስራውን ለቆ እንደሄደ ይነግራታል። በተጨማሪም ደግሞ ትናንትና የመጣችለት ምግብ ጣፋጭ እንደነበረና እንደወደደው ነግሯት ምሳቃውን ይመልስላታል። እሷም ምሳቃውን ከተቀበለችው በኋላ ወደ ውስጥ በመግባት የተለመደውን ድራማ መከታተል ይጀምራሉ። እሷም ድራማውን እየተመለከተች ባለችበት ሰዓት ላይ የሆነ ነገር እንደሚሸትና መስኮቱን እንዲከፍተው ትነግረዋለች። በዚህም ሙቀቱ ከፍተኛ በመሆኑ ምክንያት እያላበው ከሆነ ገብቶ እንዲታጠብ ትነግረዋለች። ነገር ግን አንቶኒዮ የሽታ ኬት እንደሚመጣ ገብቶታል። ሽታውም እየመጣ የነበረው በፊት ላይ ከነበረው ጫማ ነበር። ያንን ሲመለከት አንቶኒዮ በጣም ተሸማቋል። እሷም ምንም እንኳን አይኗ ቢታወርም የቀሩ የስሜት አካላቶቿ ግን በጣም ከፍተኛ እንደሆኑ ትነግረዋለች። በመቀጠልም ትዕይንቱ ላይ ያለችው ሴት ምን አይነት እንደሆነች እንዲገልጽላት ትነግረዋለች። እሱም እሷን እንደምትመስልና እንደሱ አይነት ጆሮ ጌጥ እንዳደረገች ይነግራታል። ነገር ግን ይህ እሷን ለማስደሰት የፈጠረው ውሸት እንጂ ድራማው ላይ ያለችው ልጅ እሷን አትመስልም ነበረ። እሱም ቢሆን እሷን ለማስደሰት የሞከረው ሙከራ ይሳካለትና እሷን በጣም ትደሰታለች። አንቶኒዮ በእንደዚህ ትናንሽ ነገሮች እሷ መደሰቷ በጣም ገርሞታል። ድራማውን ተመልክተው ከጨረሱ በኋላ ወደ ቤት ልትሄድ ባለችበት ሰዓት ላይ አንቶኒዮ የተለያዩ ኩኪሶችን ገዝቶ ይሰጣታል። በዚህ ሰዓትም በጣም ታመሰግነውና ስሟ አካሪ ካሽዋጊ እንደሚባል ትነግረዋለች። እሷም እንደዚህ ራሷን ካስተዋወቀችው በኋላ ወደ ቤት በምትሄድበት ሰዓት ላይ በሚቀጥለው ጊዜ ድጋሚ መምጣት ትችል እንደሆነ ትጠይቀዋለች። አንቶኒዮም እዚህ ሰዓት ምንም ችግር እንደሌለውና በፈለገችው ሰዓት መምጣት እንደምትችል ይነግራታል። እሷም ወደ ቤት ገብታ ልብስ እያጠበች ባለበት ሰዓት ላይ ቅድም አንቶኒዮ የሰጣትን ኩኪስ መብላት ትጀምራለች። በዚህ ሰዓት ግን ሳታስበው አንድ ልብስ የውሃ ማፍሰሻ ትቦን ይዘጋዋል። እሷም ቀዳዳው እንደተደፈነ ስለገባት ለመመልከት በምትነሳበት ሰዓት ላይ ውሃ አንሸራታትና ትወድቃለች። በቀጣዩም ትዕይንት አንቶኒዮን ያስመለክተናል። አንቶኒዮም አካሪ የምትመጣበት ሰዓት ስለደረሰ እሷን መጠባበቅ ይጀምራል። ከትንሽ ደቂቃዎችም በኋላ አካሪ ትደርሳለች። ውስጥ ገብታም እያወሩ ባለበት ሰዓት ላይ የአዲስ ጫማ ሽታ የሽትታት እንደሆነ ተነግሯለች። በዚህም ሁላችንም አንቶኒዮ በፊት ላይ የነበረውን ጫማ ቀይሮ አዲስ ጫማ እንደገዛ እንመለከታለን። እነሱም አብሮ ድራማውን እየተመለከቱ ባለበት ሰዓት ላይ ድራማው ላይ ያለችው ልጅ ለፍቅረኛዋ ፍቅሯን ስትገልጽለት እንመለከታለን። አካሪም በዚህ ሰዓት ለአንቶኒዮ የምር ልጅቷ እንደምትለው ልጁ ቆንጆ ነው ወይ ብላ ትጠይቀዋለች። እውነት ለመናገር ልጁ ቆንጆ ነው፣ ነገር ግን ጥሩ ባህሪ የለውም ብሎ ይነግራታል። እሷም ይህንን ካላት በኋላ አብሯት ያለው ሰው ምን እንደሚመስል መገመት ትጀምራለች። ቆንጆ ነው ወይስ መጥፎ ባህሪ ያለው፣ ወይስ ጥሩ ባህሪ ያለው፣ ወይስ ደግሞ አስጠሊታ ነው እያለች ራሷን መጠየቅ ትጀምራለች። በመቀጠልም ለአንቶኒዮ ውበት ምንም ጥቅም እንደሌለውና ዋናው ልብ እንደሆነ ትነግረዋለች። አንቶኒዮ ምንም በምንመለከተው ሰዓት ላይ ግራ የሚያጋባ ስሜት የተሰማው እንደሆነ እንገነዘባለን። ድራማውም እንዳለቀ አካሪ ወደ ቤት ለመሄድ አስፋልት በምትሻገርበት ሰዓት ላይ አንድ መኪና ባጠገቧ ሲያልፍ ደንግጣ ትወድቃለች። በዚህ ሰዓትም ማታ ላይ ስትወድቅ በጣም ተጎድታ ስለነበረ አሁንም በጣም ትጎዳለች። አንቶኒዮም ይህንን ሲመለከት ወደ ሆስፒታል ይዟት ይሄዳል። አካሪም ሕክምና ተደርጎላት ወደ ቤት እየተመለሱ ባለበት ሰዓት ላይ ስሙ ማን እንደሆነ ትጠይቀዋለች። የአንቶኒዮ ስም ግን የእንግሊዝኛ ስም እንጂ የጃፓን ስም በመሆኑ ምክንያት ሳይመልስላት ይቀራል። በዚህ ሰዓትም ችግር የለም በቃ አትንገረኝ፣ እኔ አጎቴ ወይም ሽማግሌው ብዬ እጠራለሁ ብላ ትነግረዋለች። ከባቡሩም ወርደው በእግር ወደ ቤት ለመሄድ በሚሞክሩበት ሰዓት ላይ አካሪ በእግር ለመጓዝ እንደከበዳት እንመለከታለን። እዚህ ጋር አንቶኒዮ እሷ መራመድ ስላቃታት እሷን ለማዘል ይወስናል። በዚህ ሰዓትም እኔም በማዘል ምክንያት በጣም ይቆጫል ይቅርብ ብላ ትነግረዋለች። ነገር ግን እሱ ሌላ አማራጭ እንደሌለ ነግሯት አዝሏት ወደ ቤት መሄዳቸውን ይቀጥላሉ። ወደ ቤትም እየደረሱ ባለበት ሰዓት ላይ ቤቷ የፎቁ መጨረሻ ላይ እንደሆነ ትነግረዋለች። በመቀጠልም
እንደሚቆጭ ነግሬ ነበር ብላ እሱ ላይ መቀለዷን ትቀጥላለች። አንቶኒዮም እንደምንም ወደ ቤት ካደረሳት በኋላ የሻወር ቤቱ ትቦ እንደተዘጋና እንዲያስተካክልላት ትጠይቀዋለች። እሱም ወደ ውስጥ ገብቶ ትቦን ደፍኖት የነበረውን ጨርቅ ካወጣላት በኋላ በጣም እንደምታመሰግነው ነግራው እንዲሁም በቅርቡ የደረሳት የኮንሰርት የሁለት ሰው ትኬት ስላለ አብሮ እንዲሄዱ ትጋብዟለች። አንቶኒዮም እንደዚህ አይነት ቦታ መሄድ እንደማያስደስተው ነግሯት ጥያቄዋን ውድቅ ሊያደርግባት ሲል ታስቆመውና ምንም አይነት ጓደኛ እንደሌለው እንደምታውቅና እሷም ጓደኛ ስለሌላት አብሮ እንዲሄዱ ድጋሚ አስረግጣ ትጠይቀዋለች። የዚህ ሰዓትም አንቶኒዮ ግብዣውን ይቀበላትና እዛው ይለያያሉ። በሚቀጥለውም ቀን አካሪ ለኮንሰርቱ ከተዘጋጀች በኋላ ከአንቶኒዮ ጋር ወደ ኮንሰርቱ ሄደዋል። እዛም ጊዜ እያሳለፉ ባለበት ሰዓት ላይ አንቶኒዮ እዚህ መገኘቱ ምንም እንዳልተመቸው እንመለከታለን። ነገር ግን አካሪ በተከፈተው ሙዚቃ እየተዝናናች እንደሆነና ዘፋኙንም እንደምትወደው ጭምር ትነግረዋለች። በመጨረሻም ከዛ ወጥተው እራት እየበሉ ባለበት ሰዓት ላይ እዚህ ምግብ ቤት የመጣችው ቤተሰቦቿ በህይወት እያሉና እሷም አይነ ስውር ሳትሆን በፊት እንደሆነ ትነግረዋለች። በመቀጠልም ያ ሁሉ ነገር ታሪክ ሆኖ እንደቀረና ነገር ግን እንደዚህ ይሆናል ብላ አስባ እንደማታውቅ ትነግረዋለች። እነሱም አብረው ጊዜ እያሳለፉ ባለበት ሰዓት ላይ አካሪ ከሱ ጋር እዚህ በመምጣቷ በጣም እንደተደሰተች ትነግረዋለች። በመቀጠልም አካሪ አንቶኒዮ ስለ በፊት ህይወቱ እንዲነግራት ትጠይቀዋለች። በዚህ ሰዓት ግን ስለኔ በፊት ህይወት ማወቅሽ ምን ይጠቅምሻል ብሎ ይጠይቃታል። እሷም ከሱ ጋር በጣም ጓደኛ መሆን እንደምትፈልግና ስለሱ የበለጠ ማወቅ እንደምትፈልግ ትነግረዋለች። የዚህ ሰዓት ግን አንቶኒዮ ምንም ሳይመልስላት ወደ ቤት ጉዟቸውን ይቀጥላሉ። እነሱም አካሪ ቤት ከደረሱ በኋላ አካሪ ስላሰለቸችው በጣም ይቅርታ ጠይቀው አብሮ ጊዜ ስላሳለፉ ግን እንደምታመሰግነው ትነግረዋለች። በዚህ ሰዓትም አንቶኒዮ ምንም ችግር እንደሌለውና ስሙ አንቶኒዮ እንደሚባል እድሜው 24 እንደሆነና የቦክስ ተደባዳቢ እንደነበር ይነግራታል። በተጨማሪም ደግሞ ባለፈው ህይወቱ በጣም አሰቃቂ ወንጀሎች እንደፈጸመ ይነግራታል። ነገር ግን ያ ሁሉ ያለፈ ህይወቱ እንደሆነና አሁን ላይ እንደሱ እንዳልሆነ እንዲሁም ደግሞ ከሰዎች ጋር ብዙ ማውራት እንደማይችል ይነግራታል። እሷም የተናገረውን ነገር በሙሉ ከሰማቸው በኋላ ያለፈው ነገር አልፏል፣ አሁን ግን አዲስ ህይወት ነው ብላ ቅድም ላይ ስላሳለፉት ጊዜ በድጋሚ አመስግነው ይለያያሉ። በነጋታውም አካሪ ወደ ስራ በምትገባበት ሰዓት ላይ አለቃዋ እንደሚፈልጋት ይነገራታል። እሷም እንደተነገራት ወደ አለቃዋ ቢሮ በምትሄድበት ሰዓት ላይ ልደቷ ስለደረሰ ስጦታ እንደገዛላትና እንድትቀበል ይነግራታል። ስጦታውም የአንገት ሐብል እንደሆነ ከነገራት በኋላ አይነ ስውርነቷን ተጠቅሞ ያልተገቡ ነገሮችን ለማድረግ ይሞክራል። አካሪ ከመጀመሪያውም ጀምሮ ይህን ሰውዬ እንደማትወደው እናውቃለን። የሚያደርጋቸው ነገሮችም ለሷ ምንም አይነት ምቾት አይሰጧትም። እሷም ቢሆን ይህንን ስራ የማትለቀው አይነ ስውር ስለሆነች ሌላ ስራ ፈልጋ እንደማታገኝ ታውቃለች። ለዛም የሚመጡትን ነገሮች በሙሉ በጸጋ ለመቀበል ወስናለች። በዚህ መሃል ግን ከሰራተኞቹ መሃል አንደኛዋ ወደ አለቃ ቢሮ ትመጣና አካሪ ደንበኛ እንደሚፈልጋትና በአስቸኳይ እንድትመጣ ትነግራታለች። አካሪም ከዚህ ሰውዬ ስለገላገለቻት በውስጧ እያመሰገነቻት አለቃዋን ትታ ትሄዳለች። በሌላኛው ትዕይንት ደግሞ አንቶኒዮን እንመለከተዋለን። አንቶኒዮም ከቀድሞ አሰልጣኙ ጂን እና ከስፖርት ቤቱ ባለቤት ሰውዬ ጋር ቁጭ ብለው ጂን ወደ ልምምዱ እንዲመለስና ቦክሱን ድጋሚ እንዲጀምር ይጠይቀዋል። አንቶኒዮ ግን በዚህ ሰዓት ድጋሚ ወደ ቦክስ መግባት እንደማይፈልግ ይነግራቸዋል። ነገር ግን ጂን ምንም ቢለው እንኳን ሊፋታው አልቻለም። በዚህም አንቶኒዮና ጂን መጀመሪያ ሲገናኙ የነበረውን ነገር ያስታውሰዋል። በዚህም አንቶኒዮ የዓለም የቦክስ ሻምፒዮን መሆን እንደሚፈልግ ነግሮት ነበረ። ጂንም ይህንን ካስታወሰው በኋላ አሁንም እንዳረፈደና ልምምዱን መቀጠል እንደሚችል ይነግረዋል። አንቶኒዮም እንደማይፋቱት ስለገባው ስለ ቀድሞ ህይወቱ ማብራራት ይጀምራል። በዚህም አብሮ አደጉ ከነበረው ሳኩሞ ጋር በመሆን የተለያዩ የወንጀል ድርጊቶችን እንደሰሩ ይናገራል። እንዲሁም የተለያዩ ሰዎችን እስከ መግደል የሚያደርስ ወንጀል እንደሆነ ይነግራቸዋል። በዚህም ምክንያት ላለፉት 3 ዓመታት በሙሉ እስር ቤት እንደነበር ይነግራቸዋል። አሁን ግን ከእስር ቤት ከወጣ በኋላ ወደዛ ህይወት ድጋሚ መመለስ ስለማይፈልግ ቦክሱንም እርግፍ አድርጎ እንደተወው ያስረግጥላቸዋል። አንቶኒዮም ከነሱ ጋር ከተለያየ በኋላ ወደ አንድ ህጻናት ማሳደጊያ ሲሄድ እንመለከተዋለን። ትዕይንታችንም እንደሚተርክልን ከሆነ አንቶኒዮ ከቤተሰቦቹ ጋር ሳይሆን ያደገው በዚህ ማደጎ ቤት ውስጥ ነው። ህፃን እያለም ቢሆን በዚህ ማደጎ ቤት ውስጥ ምንም አይነት ጓደኛ የሌለው ሲሆን ብቸኛ ጓደኛው ሳኩሞ ነበረ። ሳኩሞም ከልጅነቱ ጀምሮ በጣም ጨካኝ ሰው ነበር። ወደ አሁን ጊዜ ትዕይንት ስንመለስ አንቶኒዮ በፊት ላይ ያሳደገችውን መነኩሴ አግኝቷታል። እሷም እሱን ካገኘችው በጣም ረጅም ጊዜ የሆናት ስለነበረ ስትመለከተው በጣም ደስ ይላታል። ከሱ ጋርም እየተነጋገሩ ባለበት ሰዓት ላይ ይህ ሁሉ ጊዜ የት ጠፍቶ እንደነበር ትጠይቀዋለች። በዚህም አንቶኒዮ በፊት ላይ ተሳትፎበት የነበረውን የወንጀል ቡድን ንቅሳት ያሳያታል። አንቶኒዮም በፊት ላይ በነበረው ህይወት በጣም ከመጸጸቱ የተነሳ እጁ ላይ የነበረውን ንቅሳት በእሳት ለማጥፋት እንደሞከረ ይነግረናል። ለሷም ያ ሁሉ አሁን ላይ ያለፈ ታሪክ እንደሆነና አሁን ላይ ትናንሽ ስራዎችን እየሰራ እንደሆነ ይነግራታል። ይህንን ስትሰማ መነኩሴዋ በጣም ደስ ብሏታል። በዚህም እዛው ማደጎ ቤት ውስጥ ያሉ ህፃናት የሰሩትን አንድ በጣም የሚያምር የወረቀት ስራ አንስታ ለምትወደው ሰው እንደ ስጦታ አድርገ ስጥ ብላ ትሰጠዋለች። በሌላኛው ትዕይንታችን ደግሞ አካሪ ከስራ ወደ ቤት ስትመለስ እንመለከታታለን። አለቃዋም ቤቷ በር ላይ ቆሞ እሷ እስከምትመጣ
እየጠበቃት ስለነበረ በሩን ከፍታ ከገባች በኋላ አብሯት ይገባል። እዛም ከገባ በኋላ ቤቱን ዞር ዞር እያለ እየተመለከተ ስለ ቤቱ አንዳንድ ነገሮችን መናገር ይጀምራል። አካሪ የዚህ ሰውዬ እዚህ ቤት ውስጥ መገኘት ምንም አልተዋጠላትም። ነገር ግን ምንም እንኳን ባይጥማት ምንም ማድረግ አትችልም። እሱም ዞር ዞር እያለ ቤቱን እየተመለከተ ባለበት ሰዓት ላይ ባለፈው የሰጣትን ስጦታ ይመለከተዋል። እሱም ስጦታው እንዳልተከፈተ ሲመለከት በጣም ይናደዳል። በዚህ ሰዓትም ጎትቶ ሶፋው ላይ ያስቀምጣትና የአንገት ሐብሉን አውጥቶ ያደርግላታል። አካሪ ግን አለቃዋ እንደዚህ ሲቀርባት ምንም ስላልተመቻት እሱን ለማስለቀቅ ትሞክራለች። አለቃዋን በዚህ ሰዓት በጣም በመናደድ በጥፊ መታትና መሬት ላይ ትወድቃለች። አካሪም የዚህ ሰዓት ነገሮች ወደ መጥፎ ሁኔታ እየተቀየሩ እንደሆነ ስትመለከት የቤቱን ደወል ለመደወል ትሞክራለች። ነገር ግን አለቃዋ ያስቆማትና እሷን መደብደብ ይጀምራል። ውድ የናቲ ፊልምስ ቤተሰቦች የመጀመሪያው ክፍል እዚህ ጋር የሚያበቃ ሲሆን እንደወደዳችሁት በጣም እርግጠኛ ነኝ። ስለዚህ ቀጣዩ ክፍል ሲለቀቅ እንዲደርሳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቀጣዩን ክፍል እስከምለቅላችሁ ድረስ ሰላም ቆዩልኝ።